ወደዚህ ምድር የመጣኸው ልትኖር ነው ወይስ በየቀኑ ልትሞት? ቆም ብለህ አስበህ ታውቃለህ? ዛሬ በማህበረሰባችን ውስጥ ትልቁ ፈተናው ውጫዊ ችግር አይደለም። ስራ ተበላሸብኝ ብሎ ራሱን የሚገድል፣ ትዳር ፈረሰብኝ ብሎ አእምሮውን የሚያናውጥ፣ ዶላር ጨመረ፣ የቤት ኪራይ ናረ ብሎ እንቅልፍ የሚያጣ ማህበረሰብ ውስጥ ነው ያለነው። ነገር ግን ትልቁ ፈተናችን ማህበራዊ እይታ እና የሰዎች አስተያየት ነው። ሰዎች ምን ይሉኛል? ከተሸነፍኩ ማህበረሰቡ እንደምን ያየኛል? የሚለው ፍርሃት አእምሯችንን ያሳብደዋል። ይህ ከጥንታዊ የሰው ልጅ የመንጋ ስነ ልቦና የመጣ የውርስ እና የፌክ ፍርሃት ነው። ክራይሲስ ወይንም ቀውስ ማለት አንድ አደጋ መጥቶብን ሳይሆን እኛ ለምናጣው ወይንም ለምናገኘው ነገር የሰጠነው ግዙፉ ቦታ ነው። ያ ነገር ሲያመልጠን ዓለም ያለቀች ይመስለናል። ጭንቀት ይገለናል። ነገር ግን እውነታው ይሄ ነው። በዚህ ምድር ላይ የማያልፍ እና የማይታለፍ ምንም ነገር የለም። ጤና እስካለ ድረስ ምንም ማንም ህይወቱን ማጣት የለበትም። አንድ ነገር አስቀድመህ በትክክል ካልተረዳኸው ትክክለኛ መፍትሄ ልትሰጠው አትችልም። ስለዚህ መጀመሪያ ማድረግ ያለብህ ነገር ቢኖር ራስህን ከዛ ካለበት የጭንቀት ቦታ ማውጣት ነው። ፈረንጆች ጫካ ውስጥ ሆነ እያንዳንዱን ዛፍ ብቻ እያየህ የት እንዳለህ ማወቅ አትችልም። ወጣ ብለህ ሙሉ ጫካውን ማየት አለብህ ይላሉ። ይህ ነው እይታ ማለት። አእምሯችን የእይታ መጣበብ ውስጥ ይገባል። በትናንሽ ዛፎች ተከቦ ሙሉውን ጫካ ይረሳል። የናውሌጅ ሰዎች የሚጠቀሙት አንድ ድንቅ ምሳሌ አለ። በሻይ ጀበና ውስጥ ያለ ማዕበል ይሉታል። በሻይ ጀበና ውስጥ ላለው ውሃ መፍላቱና መንተክተኩ የዓለም መጨረሻ ማዕበል ይመስለዋል። መብረቅና አውሎ ነፋስ ይገለባበጥበታል። ነገር ግን አንተ ከጀበናው ወጥተህ ስታየው ማዕበል ሳይሆን ሻይ እየፈላ ነው። ልትጠጣ ነው። በቃ በህይወት የሚመጡ ቀውሶችንም እንደዚህ ወጣ ብለህ ስታያቸው አእምሮህ መስራት ይጀምራል። አቅምህ የፈቀደውን በተረጋጋ መንፈስ በስሜት ሳትነዳ ትሰራዋለህ። ከዛ በኋላ የሆነ ይሆናል። በዚህም የተነሳ የሚሞት ሰውም የለም። ቦታ አስቀምጥለት። ነገር ግን ጉዳዩ ስራ መስራት ወይንም ሀብታም መሆን ብቻ አይደለም። ዋናው ቁም ነገር እንዴት ነው አእምሮዬን ሳልነካካ የምኖረው? እንዴትስ ነው በሰላም የምተኛው የሚለው ነው። አንዴ ስራ እሰራለሁ ብሎ ሰው ማበድ አለበት እንዴ? ልክ ጂምናስቲክ ለመልመድ ስልጠና እንደሚያስፈልገውና መሬት ላይ መገለባበጥ እንደምትጀምረው ሁሉ አእምሮውን መግዛትና ስትሬስን ሃንድል ማድረግም የረጅም ጊዜ ስልጠና እና ዲሲፕሊን ይፈልጋል። እኔ አሁን በማንኛውም ሁኔታ ውስጥ ስሜቶቼን ሙሉ በሙሉ መቆጣጠር እችላለሁ። በህይወቴ አንድ ቀንም እንኳን እንቅልፌን አጥቼ አላውቅም። ምክንያቱም አንድ ፍሬምወርክ አለኝ። ማይንድ ሴቱ አለኝ። ራሴን አውቃለሁ። አእምሮዬን እንዴት እንደማጸዳው አውቃለሁ። ይህ ትልቅ ብቃት ነው። ሰውን ማስተማር የሚፈልገው ዋናው ቁም ነገር እሱ ነው። በተፈጥሮ እያንዳንዳችን በጣም ኢሞሽናል ልንሆን እንችላለን። አእምሮአችን ውስጥ ያለችው የፍርሃትና የኢሞሽን ማዕበል በተፈጥሮ በትልቅነቷ ልትለያይ ትችላለች። ነገር ግን ይህንን ሰልፍ ናውሌጅ እና ሰልፍ ኮንትሮል በመለማመድ ማሸነፍ ይቻላል። ይህንን ስታደርገው ውጭ ያለው ነገር ሁሉም ላንተ ተራ ይሆናል። ህይወት ላይም ታችም ይላል። አንተ ውስጥ ያው ነው። ማበድና መፈንጠዝም የለም። ዲፕሬሽንም የለም። ያንተ ህይወት ተዋናይም ታዛቢም አንተ ራስህ ትሆናለህ። ይህ ገንዘብ አይፈጅም፣ ግን ከገንዘብ በላይ ማወቅና ዲሲፕሊን ይፈልጋል። አንዲት ሴት ምን ያህል ለውጥ እንደሚያመጣ በአንድ ምሳሌ ላሳይ። አሁን እዚህ ክፍል ውስጥ ቁጭ ብለን እኔ ቀይ መነጽር ባደርግ ክፍሉ ሁሉ ቀይ ሆኖ ነው የሚታየኝ። አረንጓዴ ባደርግ አረንጓዴ ሆኖ ነው የሚታየኝ። ጥቁር ካረኩኝ ጥቁር ሆኖ ነው የሚታየኝ። ፈረንጆች ሮዝ መነጽር ይሉታል። እያንዳንዱ ሰዎች ጥቁር መነጽር ያደርጉና በደህና ሰላም ሁሉ ነገር ተሟልቶላቸው ሳለ አራኡ ቤቱ ሊፈርስ ነው ብሎ እንቅልፍ ያጣሉ። ሌላው ደግሞ ማይንድ ሴቱን አስተካክሎ እስር ቤት እንኳን ቢገባ እዛ ያለውን ሁኔታ እንደ አንድ አድቫንቴጅ ቆጥሮ እዚህ እኮ ምርጥ ሰዎች አሉ፣ ምርመራ አለ፣ ማህበራዊ ህይወት አለ ብሎ
አጣጥሞት ተምሮበት ይወጣል። ሌላው እዛ ገብቶ ራሱን መግደል ይፈልጋል። ከዚህ በላይ ምን አለ? ህይወቴን ማኔጅ ማድረግ ትልቁ የህይወት ጥበብ ራስን ማወቅና ራስን መግዛት ነው። በውጭ አካል አለመነዳት። ነገር ግን የእኛ ተፈጥሮ ጉልበት ለመቆጠብ ስለሚፈልግ አእምሮአችንን አዲስ ሶፍትዌር አፕግሬድ እንድናደርግ ዳታ እንድንከትና አዲስ ኤፈርት እንድናደርግ አይፈልግም። አሮጌውና የጭንቀት ሶፍትዌር ላይ እንድንቀመጥ ይገፋፋል። ሰው ሀብታም ለመሆን 24 ሰዓት ይሰራል፣ ይሰደዳል። ምን ይላል? ምክንያቱም ለገንዘብ ቦታ ስለሰጠው ነው። አእምሮ ሰላሙን ለመገንባት ግን ጊዜ አይሰጥም። ይህንን ተፈጥሮህን ማሸነፍ አለብህ። ውሳኔ ይፈልጋል፣ ዲሲፕሊን ይፈልጋል፣ ትሬኒንግ ይፈልጋል። አንዴ ማስተር ካረከው አንተን የሚበግር ምንም ምድራዊ ቀውስ አይኖርም። ይህን ሁሉ ሰምተህ ካበቃህ በኋላ ምርጫው አንተ ነው። በአሮጌው ሰዎችን በሚፈራውና በሚጨነቀው ሶፍትዌር ትቀጥላለህ ወይስ ዛሬ አዲስ ማይንድሴት ትገነባለህ? አስታውስ፣ ከጀበናው ወጣና ጫካውን እየው። የጤና እንጂ የቢዝነስ ቀውስ የለም። አእምሮህን በየቀኑ አስታው። መውደቅን ሳትፈራ ቀብረህ ቀጥል።